በሕይወት ወንዝ ውስጥ ዕጣ ፈንታችን የሚቀረጸው በጠንካራ የፍላጎት ማዕበል ነው ወይስ በብልጠት በተሰሩ ትንንሽ መግዘፊያዎች? ዛሬ የምንገባበት ተረት ስለ ዕድል፣ ስለ ተስፋ መቁረጥ፣ ስለ ወለደው ጥበብ እና በአንድ አጋጣሚ ሕይወት ከጫፍ ጫፍ እንዴት እንደምትገለበጥ የሚያሳየን። ይህ ጥያቄ እንግዲህ የታሪካችን ዋና ማጠንጨኛ። ነገሩ የሚጀምረው እጅግ በጣም ምስኪን ከሆነ አንድ ሰው እና ካለው አንዲት ቀላል ምኞት ነው። ይቺ ምኞቱ ግን የሕይወቱን መስመር ለዘላለም እንደምትቀይረው በፍጹም አልጠረጠረም። ዋናው ገጸ ባህሪያችን እንግዲህ ጫማ ሰፊ ነው። ኑሮ እጅግ በጣም የተመናመነች ነገን ዛሬ በሰላት የሚያደርሰው ነው። ሕይወቱ ከመድቀቋ የተነሳ ስለ ትዳር ማሰብ እንኳን ቅንጦት ነበር የሚሆንበት። እናላችሁ ለብዙ ቀናት ሲያምረው ከከረመ በኋላ በቃ ዛሬ መሆን አለበት ብሎ ይወሰናል። ሩዝና ምስሩን ገዝቶ በጥንቃቄ አብስሎ ያዘጋጃል። በዛች ዕለት ብቸኛ ደስታው፣ ብቸኛ ቅንጦቱ ያ ምግብ ነበር። ያንም በጉጉት ሲጠበቀው የነበረውን ምግብ እንዲቀዘቅዝለት አስቀምጦ የሰፋውን ጫማ ሊያደርስ ቤቱን ክፍት ትቶ ይወጣል። እንግዲህ እዚች ጋር ነው ሁሉም ነገር የሚጀምረው። ይህቺ ትንሽ ውሳኔ ሕይወቱን ሙሉ በሙሉ ልትቀይረው ነው። እሱ በሌለበት የምግቡ ሽታ አቅራቢው የነበረ አንድ ቀበሮን ስቦ ያመጣዋል። ቀበሮም ሽታውን ተከትሎ ማንም በሌለበት የጫማ ሰፊው ቤት ውስጥ እግሩን ያስገባል። ጫማ ሰፊው ሥራውን ጨርሶ ሲመለስ የጠበቀው ያ አይደለም። የነበረው ጉጉትና ደስታ ምግቡን የበላውን ሌባ ሲያይበት ወደ እሳትነት ተቀየረ። በቁጣ በሩን በፍጥነት ዘግቶ ቀበሮን እጅ ከፍንጅ ያዘው። የጫማ ሰፊውን ንዴት ቀላል አልነበረም። ለቀናት ያማረውን ብቸኛ ደስታውን ስለነጠቀው በቀበሮው ላይ ያለውን ንዴት በሙሉ አወጣበት። አስሮ ደጋግሞ ገረፈው። በማግስቱ ብልጡ ቀበሮ ከዚህ ችግር የሚወጣበትን አንድ መላ ዘየደ። በድብደባው ምክንያት ሰውነቱ አብቶ ነበር። ይህንን ተጠቅሞ ጓደኞቹን ለመጥራት እንዲህ ሲል መጮኽ ጀመረ። መያዙን እንደ ትልቁ ዕድል፣ እንደ ቅንጦት አስመስሎ ማውራት ጀመረ። ጩኸቱን ሰምቶ አንድ ጓደኛው መጣ። ሲመጣ የታሰረውን ቀበሮ ከድብደባው የተነሳ ወፍሮ ያየው። ብልጡ ቀበሮ ግን አይ ይሄ እኮ ከድብደባ አይደለም፣ ጣፋጭ ምግቦች እየበላው ስለሆነ ነው እንዲወፈርኩት ብሎ ነገረው። ጓደኛውም አፉን ከፍቶ አመነው። እኔ ስለጠገብኩ እስቲ አንተ ደግሞ ትንሽ ቀምሰር እኔን ፍታኝ ብሎ ያሳምነዋል። ያ የዋህ ጓደኛው ታሰረውን ፈቶ በጉጉት ምግቡን እየጠበቀ እሱ ቦታው ላይ ይታሰራል። በዚህ መሃል የመጀመሪያው ተንኮለኛ ቀበሮ ወደ ጫካው ፐናለ። ጫማ ሰፊው ሲመለስ የቀበሮ ማንነት መቀየሩን አላወቀም። ይህ ሌላ ቀበሮ መሆኑን እንኳን ሳይጠረጥር ድብደባውን ካቆመበት ቀጠለ። ድብደባውን መቋቋም ያቃተው ያን ንጹሕ ቀበሮ በድንገት በሰው አንደበት እኔ እኮ አይደለሁም ምግብን የበላሁት ብሎ ጮኸ። ጫማ ሰፊው ሕይወቱ ሙሉ እንስሳ ሲናገር ሰምቶ ስለማያውቅ በድንጋጤ ደርቆ ቀረ። በቃ በከፍተኛ ተስፋ መቆረጥ ውስጥ ሆኖ ቀበሮው ካለበት አጣብቂኝ ለመውጣት ማይታመን ማይሆን ፈጽሞ ሊታሰብ ማይችል ቃል ኪዳን ገባ። እስቲ ያስቡት፣ ምስኪን ጫማ ሰፊ የንጉሥ ልጅ ሊያገባ። ሐሳቡ እብደት ነው የሚመስለው። ነገር ግን የቀበሮ አነጋገርና ሁኔታው በጣም አሳማኝ ስለነበር ጫማ ሰፊው እሺ ብሎ ፈታው። እናም ይሄ የማይመስል ቃል ኪዳን የቀረውን ታሪክ በሙሉ ወደ ሌላ አቅጣጫ ወሰደ። ነፃ የወጣው ቀበሮ አሁን በገባው ቃል ኪዳን ታሰራ። እናም እጅግ በጣም ደፋር እና ጥልቅ የሆነ ዕቅድ መንደፍ ጀመረ። የቀበሮው ዕቅድ በቃ ድንቅ የማታለል ጥበብ ነበር። በሩቅ እይታ ላይ፣ በሐሰት ገጽታ ላይ እና በፍጹም በተመተነ ጊዜ አጠቃቀም ላይ የተመሠረተ ነበር። ከሩቅ ለሚመለከተው ንጉሥ ትልቅ የሰርግ ሰፈር የመሰለውን ነገር ፈጥራ፣ ከዛም ድንገተኛ አደጋ እንደደረሰ አስመስሎ አቀረበ። ያዘነው ንጉሥ በደረሰው ነገር እያለቀሰ ቢያንስ የወደፊት አማቹ በሕይወት በመትረፉ ተደስቶ ወዲያውኑ እሱን እንዲያመጡለት ሰዎቹን ላከ። ጫማ ሰፊው በበኩሉ ምንም ሳያውቅ ወንዙን ተሻግሮ ለቤተ መንግሥት ሲቀርብ የቀረበው እንደ ምስኪን የመንደር ሰው ሳይሆን ቤተሰቡን በአደጋ ያጣ አሳዛኝና ክቡር ልዑል ተደርጎ ነበር። ንጉሡም ለልጁ ባል በማግኘቱ ተደስቶ ሌላ ነገር ውስጥ ሳይገባ ሰርጉ እንዲቀጥል አደረገ። የጫማ ሰፊውም ሕይወት በዐይን ጥቅሻ ከነበረበት ድህነት ወደ ንጉሣዊ ክብር ተለወጠ። የቀበሮ የመጨረሻውና ብልህ እርምጃ የሙሽራው ቤተሰብና ሀብት ንብረት በሙሉ በአደጋው ስለጠፋ እዚሁ ቤተ መንግሥት መቆየቱ የተሻለ እንደሆነ ንጉሡን ማሳመን ነበር። ይህም የጫማ ሰፊውን አዲስ ሕይወት አስተማማኝ አደረገለት።
ጫማ ሰፊው የንጉሣዊ ቤተሰብ ሆኖ ኑሮን ሲጀምር ቀበሮው የገባውን ቃል ስለፈጸመና ዕዳውን ስለከፈለ ተሰናብቶት ወደ ራሱ ዓለም ወደ ጫካው ተመልሶ ገባ። ይህ ተረት እንግዲህ አንድ ትልቅ ጥያቄ ይቶልን ያልፋል። የጫማ ሰፊው ዕድል እንዲሁ በዘፈቀደ የተከሰተ አጋጣሚ ነው ወይስ በአንድ እንስሳ ተስፋ መቁረጥ ውስጥ ተወልዶ በብልጸት የተቀረጸ ዕጣ ፈንታ ነው? መልሱን ለእናንተ ልተው።